ሰላም እንዴት አላችሁ? በዛሬው ትምህርታዊ ቪዲዮ ደግሞ ከጂሲፒ ዲም ጀነሬት አድርገን ከዚህ ዲም አስፔክት ጀነሬት በማድረግ የአስፔክትን ያው ስለ ስሎፕ ወዴት ፌስ እንደሚያደርግ የምናገረው አስፔክት። ስለዚህ በፌስ ባረገበት አቅጣጫ መሰረት ወደ ኖርዝ ከሆነ ኖርዝ ኦር ሳውስ ከሆነ ሳውስ እንዴት ፌስ እንደሚያደርግ ባሮ ሎኬት ለማድረግ እሱ እናዘጋጃለን። እነዚህን ጂሲፒዎች በመጠቀም በመጀመሪያ የኤሊቬሽን ዳታ አለው የጂሲፒ ሳምፕል ኤሊቬሽን ዳታዎች አሉት ብንመለከተው ኤች የሚል ዳታ እዚህ ጋር አለ። ይሄን በመጠቀም ኢንተርፖሌት አድርገን ዲም ጀነሬት እናደርጋለን። ዲም ጀነሬት ለማድረግ ወደ አርክቶል ቦክስ ዘን ከዛ አርክቶል ቦክስ ከመጣን በኋላ እዚህ ስፓሻል አናሊሲስ ቱልስ የሚል አለ። ዘን ከነዚህ ውስጥ ኢንተርፖሌሽን ወደሚለው እንገባለን። አፍተር ኢንተርፖሌሽን ስፓይላይን የሚል ኢንተርፖሌሽን ሜተድ እንጠቀማለን። ሞር እነዚህ ለኢሊቬሽን ዳታ ኢንተርፖሌት ለማድረግ ስፓይላይን የተሻለ ነው። እያንዳንዳቸው የራሳቸው የሆነ ትሪጊንግ አይዲደብሊው የራሱ የሆነ ካራክተሪስቲክስ ስላለው ማለት ነው። አሳን ኢንፑት ፊቸር ጂሲፒ የሚለውን እንመርጣለን። ለኢንፑት የምንጠቀመው የጂሲፒውን ኢሊቬሽን ዳታ ስለሆነ ሌየር ላይ ካለ ቀጥታ ከጂሲፒ እንመርጣለን። ከሌለ ሎድ አድርገን አድ እናደርጋለን ማለት ነው ጂሲፒ ፖይንቱን። ከዚህ ጂሲፒ ፖይንት ደግሞ የምንጠቀመው አን ኢሊቬሽን ዳታ ነው። እዚህ ቫልዩ ለሚለው እዚህ ጋር መተን ኤች ነው የኛ ኢሊቬሽን ዳታ ኤች እናደርጋለን። ዘን ሴል ሳይዙን እንደየኢንተረስታችን መጨመር መቀነስ ይቻላል። ለምሳሌ ጀስት አሮውን እንዲያሳየን በማሰብ እኔ 32 የሚለውን የሴል ሳይዙን እስኪ በመቶ ጀነሬት እናድርገው። አውቶማቲክ ስለሚያመጣው ሴቭ ማድረግ ላይ ተጠበቅብን ይችላል። ካስፈለገ እዚህ ውስጥ ሴቭ ማድረግ ገብተን የምንፈልገው ፎልደር ውስጥ ጀስት አስፔክት አስፔክት ይሄኛው ዲም ነው የምንሰራው። ዲም ዶት ቲፍ ፋይል ኤክስቴንሽኑን መስጠት ይኖርብናል። ዘን ረን ኦኬ እንለዋለን። ከኢንፑቶቹ ፖይንቶችን በመጠቀም ዲም ጀነሬት እናደርጋለን። ከዛ ከዲሙ ደግሞ አስፔክት ጀነሬት እናደርጋለን። ሲጨርስ ዲምን በዚህ መንገድ ያመጣል። ስለዚህ ከዚህ ዲምን እንደ ኢንፑት ተጠቅመን ደግሞ ጀነሬት የምናደርገው አስፔክትን ይሆናል። ወደዚህ ወደ ስፓሻል አናሊሲስ ቱል ዘን ሰርፌስ ከዛ በኋላ አስፔክት የሚነግረን is aspect form each cell of a raster surface, so it identifies the compass direction that the downhill slope face for each location ወዴት ፌስ እንዳደረገ ይናገራል እያንዳንዱን ስሎፕ። ስለዚህ ኢንፑት የምንጠቀመው ዲም ፋይል ነው። ዘን ሴቭ የምናደርግበት ቦታ ካስፈልገ አሁንም እዚህ ጋር መተን አስፔክት ዳታ ነው እየሰራን ያለ ነው። አስፔክት ዶት ቲፍ ዘን ሴቭ ኦኬ። ፕሮሰስ አድርጎ ሲጨርስ በዚህ መንገድ ይመጣሉ። ስለዚህ ፍላክት ኖርዝ ኢስት እያለ ወዴት ፌስ እንዳደረጉ ከና አንግላቸው ያሳየናል። ይሄ ከመጣ በኋላ ጂሲፒ ያስፈልገንም አንቼክ እናደርገዋለን። ዘን ዲምንም ጨርሰናል። አሁን አስፔክት ነው እንደ ኢንፑት የምንጠቀመው። እዚህ ጋር ከለር የምናያቸው ላይ እያንዳንዱን በአሮ ወዴት ኦሪየንት እንዳደረጉ እንዲያሳየን ነው የምናዘጋጀው። ስለዚህ እሱን ለማድረግ እነዚህን ወዴት ኦሪየንት እንዳደረገ አሮ ለማሳየት ይሄን አስፔክት ወደ ፊቸር ፖይንት እንቀይረዋለን። ይሄን ለመቀየር እዚህ ኮንቨርሽን ቱል ፍሮም ራስተር ቱ ፖይንት የሚል አለ። እሱን እንከፍታለን። አሳን ኢንፑት ኢን አስፔክት የሚለውን እንሰጠዋለን። ዘን ቫልዩን ይጠቀማል። አውትፑት ካስፈለገ እዚህ ውስጥ ገብተን ሴቭ እናደርገዋለን። ስለሚመጣ ጀስት ሊቭ እንዳለ እንለፈውና ወደ ፖይንት ኮንቨርት አድርጎ ያመጣቸዋል። እንግዲህ ሞር ፖይንቶች በጣም ደንስ እንዳይሆኑ ካስፈለገ ሪዞሉሽኑን ኤክስፖርት ያደረግንበትን መቀነስ እንችላለን ወደ ሎው ሪዞሉሽን። እነዚህ ፖይንቶች ናቸው። ስለዚህ እያንዳንዳቸው ፒክስልን ሪፕሬዘንት ያደርጋሉ።
ስለዚህ እነዚህን ፖይንቶች አሁን ወደ አሮ ለመቀየር እዚህ ፖይንት ራስተር ነው የሚለው የፖይንት ናቸው። ጀስት ለጊዜው ሪኔም እናደርጋቸው። ፖይንት ያው ፐርማነንት ሪኔም አያደርግም፣ ይሄ ቴምፖራሪ ነው። ፖይንት ላይ ኦፕን አትሪቢዩት ቴብል እዚህ ጋር ግሪድ ኮድ አለ፣ እያንዳንዳቸው የያዙት ቫሊዩ ማለት ነው። እኛ ምን እንጨምራለን እዚህ ጋር አትሪቢዩት አሴ ኮለመን አንግል እንጨምርለታለን። ከዛ አንግሉን ዲተርማይን እናደርጋለን ማለት ነው። ይህ አንግል እንዲመጣ ይሄ ከመጣ በኋላ ጀስት ክሊክ አድ ፊልድ ዘን አንግል ሾርት ኢንቲጀር የሚለውን ወደ ደብል እንቀይረዋለን። ዘን ኦኬ እዛ አንግል ላይ መተን ራይት ክሊክ ፊልድ ካልኩሌተር እዚህ ጋር አጠቃላይ 360 ዲግሪ ነው። ቅድም እዛ እንዳየነው የሚመጣው 360 ሲቀነስ ዘን አንግል ለማግኘት ግሪድ ኮዶችን አጠቃላይ እያንዳንዳቸው ሪፕሬዘንት የሚያደርጉ ማለት ነው። ግሪድ ኮድ የሚለውን ነካለን። ዘን ኦኬ ፕሮሰስ አድርጎ እያንዳንዱን አንግል ቫልዩ ያሳያል ማለት ነው። ለምሳሌ 304 ነጥብ ምናምን ሲደመር 55 ነጥብ 360 ይመጣል። ከ360 የነሱን አንግል ቫልዩ ሪፕሬዘንት ያደርጋል። አንግሉን በዚህ መንገድ ካልኩሌት ማድረግ እንችላለን ማለት ነው። ይሄ ከመጣ በኋላ እዚህ ፖይንት ላይ መተን ራይት ክሊክ ዘን ፕሮፐርቲስ ወደ ሲምቦሎጂ እንሄዳለን። ዘን ሲምቦሎጂ እዚህ ሲንግል ሲምቦል የሚለውን ካቴጎሪስ እናደርገዋለን። ከዚህ በኋላ እዚህ ጋር ጀስት ቫልዩ ኢትስ ፖይንት አይዲ ይላል። እሱን ሳይሆን የምጠቀመው ወደ ዩኒክ ቫልዩስ የሚለውን እንምጣና ጀስት ግሪድ ኮድ የሚለውን እንጠቀማለን። የእንትን ቫልዩዋቸው እንዲጠቀም ማለት ነው። በተመሳሳይ እነዚህ ፖይንቶች ከመጡ በኋላ ያው ፖይንት ላይ ገብተናል። ፕሮፐርቲስ ዘን ሲምቦሎጂ ካቴጎሪስ ይሄው ሁለተኛውን ዩኒክ ቫልዩስ የሚለው እናደርጋለን። ቫልዩ ፊልድ አስ ኤ ግሪድ ኮድ እንጠቀመው የእያንዳንዳቸውን ሴፓሬት ቫልዩ ይዞ ስለሚመጣ ዘን እዚህ ፖይንቱ ላይ ደብል ክሊክ አድርገን አሮ የሚል ሰርች እናደርጋለን። ከሚመጡት አንዱን አሮ እንመርጣለን። ዘን ሳይዙ ከበዛ እንደዚህ መቀነስ ከፍ እንዲል ማድረግ እንችላለን። ዘን ኦኬ ይሄ ከመጣ በኋላ አድቫንስድ ዘን ሮቴሽን ከዚህ በኋላ ነን የሚለውን ወደ ግሪድ ኮድ የሚለውን እንመርጥለታለን። ዘን ኦኬ ጀስት አፕላይ ኦኬ ብንለውን እያንዳንዳቸው ፌስ ኦሪየንቴሽናቸው ወዴት እንደሆነ ያሳያል ማለት ነው። ለምሳሌ እዚህ ጋር በግልጽ ከሚታዩ ከለሮች መካከል ይሄ ሰማያዊ ወደ ዌስት ኦሪየንት ያደረገ ነው። ኦሪየንቴሽኑ ወደ ዌስት ያሳያል። ቢጫው ወደ ኢስት እንደሆነ ያሳያል። ወደ ኢስት እናደርጋለን። ስለዚህ እያንዳንዳቸውን በግልጽ የሚያሳይ ሳውዝ ዳይሬክሽን ከነ ከለር ባሮ መልክ በዚህ መንገድ አስፔክት ወዴት ኦሪየንት እንዳደረጉ ዲስፕሌይ ማድረግ እንችላለን ማለት ነው። ሞር ገላጭ የሆነ ማፕ እንዲመጣ እዚህ ጋር ያየናቸውን የዲግሪ ቫልዩአቸውን መሰብ በማድረግ ኦሪየንቴሽናቸውን ማሳየት እንችላለን ማለት ነው። በተጨማሪ እዚህ ጋር አስፈላጊ ከሆነ በጣም ደንስ ይሆናል እንጂ እዚህ ፕሮፐርቲስ ኢቭን እያንዳንዳቸውን እንትን ቫልዩ ስላለ አስ ሌብል ዘን ሌብል ፊቸር ብለን ጀስት ፖይንት አይዲ የሚለውን አስ የግሪድ ኮድ ወይም ደግሞ አንግላቸውን እንዲይዙ ማድረግ እንችላለን ማለት ነው። ለምሳሌ በግሪድ ኮድ አፕላይ ብንለው እያንዳንዳቸው ያላቸውን የግሪድ ቫልዩ ነምበር በዚህ መንገድ ሪፕሬዘንት ሊያደርግ ይችላል። ነገር ግን ፖይንቶቹ በጣም ደንስ ከመሆናቸው የተነሳ በጣም በላርጅ ስኬል ካልሆነ እያንዳንዳቸውን ቫልዩ ላያሳይ ሪፕሬዘንት ሊያደርግ ይችላል የሚለውን ነው። በዚህ መንገድ ማዘጋጀት እንችላለን። ሌብል ፊቸር መልሰን እናጥፎና ኦሪየንቴሽኑ በዚህ መንገድ ይሆናል።